10 የኢትዮጵያ ሀብታሞች። በዛሬው ቪዲዮ የኢትዮጵያ ሚሊዮነሮች እና ቢሊዮነሮች ከነ ሀብት ምንጫቸው የሀብታቸውን መጠን እናያለን። 8ኛ ኃይሌ ገብረስላሴ የተሰማራበት የሥራ ዘርፍ ስፖርት፣ ሆቴል፣ ሪል ስቴት እና ሆስፒታል። የሀብቱ መጠን እስከ $200 ሚሊዮን። 7ኛ ከተማ ከበደ የተሰማራበት የሥራ ዘርፍ አግሪካልቸር ወይም ግብርና፣ ሎጂስቲክ፣ ንግድ። የሀብት መጠን ወይም ኔት ዎርዝ ከ300 እስከ $600 ሚሊዮን። 6ኛ ቴዎድሮስ አሸናፊ የተሰማራበት የሥራ ዘርፍ የነዳጅ አቅርቦት ፊውል ኢነርጂ፣ ኢንቨስትመንት፣ አድቫይዘሪ ኦይል ኤንድ ጋስ። የሀብቱ መጠን ወይም ኔት ዎርዝ ከ400 እስከ $800 ሚሊዮን። 5ኛ ቡዛየው ቢዘኑ የተሰማራበት የሥራ ዘርፍ ሲሚንቶ ኢንዱስትሪና የተለያዩ ፋብሪካዎች ላይ በንግድ ተሰማርቷል። የሀብቱ መጠን ወይንም ኔት ዎርዝ ከ500 እስከ $900 ሚሊዮን። 4ኛ በላይነህ ክንዴ የተሰማራበት የሥራ ዘርፍ አግሪካልቸር ኤንድ ማኒፋክቸሪንግ፣ ሎጂስቲክስ፣ ሆስፒታልና የዘይት ምርቶች። የሀብቱ መጠን ከ400 እስከ $1.5 ቢሊዮን። 3ኛ ሳሙኤል ታፈሰ የተሰማራበት የሥራ ዘርፍ በኮንስትራክሽን ወይም ሰንሻይን ኮንስትራክሽን፣ ሪል ስቴት። የሀብቱ መጠን ከ1 እስከ $1.6 ቢሊዮን። 2ኛ ኢዮብ ጆዬ ማሞ የተሰማራበት የሥራ ዘርፍ በነዳጅ እና በኢነርጂ፣ በትራንስፖርትና በተለያዩ የንግድ ተቋማት ላይ የሥራ ዘርፍ ተሰማርቷል። የሀብቱ መጠን ከ2 እስከ $2.5 ቢሊዮን። 1ኛ ሁላችሁም እንደምትገምቱት ሼህ መሐመድ ሁሴን አሊ አላሙዲ የተሰማራበት የሥራ ዘርፍ ጎልድ ማይኒንግ፣ ሜድሮክ ኢንቨስትመንት፣ ኦይል ማይኒንግ፣ ኮንስትራክሽን፣ በግብርናና ሪል ስቴት። ኔት ዎርዝ እስከ $10 ቢሊዮን።